አዲስ አበባ ዩኒቨርሲቲ አንድ አመት ከ6 ወር ከተማርኩኝ በኋላ ሁለተኛ አመት ልክ ስንገባ የመጀመሪያውን ሴሚስተር እንደጨረስን ከአዲስ አበባ ዩኒቨርሲቲ ተባረርኩኝ። አመት 80 ሺህ ብር እየከፈለን ለማስተማር ከኢትዮጵያ ወደ ቻይና ቻንዙ ተብላ የምትጠራ ከተማ ላይ የፔትሮሊየም ኢንጂነሪንግ ትምህርት እንዳጠና ደግሞ ላከኝ። እኔ እኮ ያቆምክ መስሎኛል። አይደለም ሱሱ ባሰ። በዚሁ በሶስት ምክንያት ደግሞ ድጋሚ ከዛም ተባረርኩኝ ማለት ነው። ከአንድ አመት አትዘልም? አልዘልም። በተመሳሳይ ጊዜ አሁንም ከሃንጁ ዩኒቨርሲቲ ለሶስተኛ ጊዜ ተባረርኩኝ እና ወደ ኢትዮጵያ መጣሁ ማለት ነው። ሃትሪክ ሰራ በመባረክ ጎዳና ላይ ወጥቼ ጎዳና ላይ ወድቄ ባለቤቴን አግኝቻት ወደ ቤቷ አስጠግታኝ ኦልሞስት አንድ አመት ማይሞላ ጊዜ አንድ አመት ያክል ከሷ ጋር ከቆየን በኋላ በትክክል ቀኑን ስፔሲፊክሊ አላውቀውም፣ ግን የሆነ ሞመንት ላይ ራሴን አቁሜ ያገኘሁት። ዋው! እሷ ነች። ልብሴን በጠቅላላ አውልቄ ልብሴን ታጥቦ ጀመር። ልብሴ የሚወጣው ጭቃ ነው፣ ጭቃውን ትደፋለች። ጎረቤት ደግሞ እንዳመጣሽ እንዳይላት እኔ ወጣ ስል ግባ እያለች ትጮኻለች፣ ትቆጣኛለች። ቀሚስ ያለበሰች እንደሱ ነው። እኔ ለባለቤቷ አድናቆት አለኝ። የጎዳና ተዳዳሪ አጥና ከዛ ይሁን መስዋዕት፣ በዚህ ላይ ደግሞ ሳይኖራት የዓመቱ ምርጥ አፍቃሪ ብያታለሁ። ምርጥ ሚስት። እስከ 8ኛ ክፍል ድረስ በነበርኩበት ጊዜ ይሄ ትምህርት አይቀበሉም ብለህ ከምትመደባቸው ሰዎች መካከል አንዱ ነበርኩኝ። እኛን ነበርክ በለው እኛ ነበረ የሉበትም። እሺ ከዛ ከ8ኛ ክፍል ጨርሼ 9ኛ ክፍል በምገባበት ሰዓት ላይ ነው የኔ ትምህርት ላይ ያለኝ ተርኒንግ ፖይንት የተፈጠረው። ምንድነው ያቺ ተርኒንግ ፖይንቷ? እንግዲህ ምን መሰለህ፣ አሁን እስከ 8ኛ ክፍል የተማርኩበት ጊዜ ጎበዝ የመሆን ትልቅ ጉጉት ነበረኝ። እሺ እና እጠይቃለሁ፣ አንደኛ ዓመት ተማሪዎችን እጠይቃለሁ፣ ሁለተኛ ዓመት ተማሪዎችን እየተከታተልኩ እጠይቃለሁ፣ ምንድነው ጎበዝ የሚያደርጋችሁ እላለሁ። አንድ ጊዜ አንደኛው ጓደኛዬ እኔ አሳ ዘይት ስለምጠጣ ነው አለኝና ሞከርኩት፣ ባይገርም ለውጥ የለም። አይኪው ለማጫ። ሁለተኛው ጓደኛዬ ደግሞ ጧት ሜዲቴት የማድረግ ልምድ አለኝ አለኝ። ጧት ተነስቶ ሞከርኩት፣ ለሊት እየተነሱ ሜዲቴት ማድረግን። ምንድነው ሜዲቴት የሚያደርገው? በቃ ጧት ተነስቶ መመሰጥ፣ ዝም ብሎ መቀመጥ ብሎኝ ቀልብ ይሰበስባል። አዎ ሞከርኩት። ፎከስ። እሺ አዎ ለውጥ አልነበረውም። መጨረሻ አንድ በጣም የሚቀርበው ልጅ ነበረ እና እሱ ትምህርት ቤት ውስጥ በጣም ብዙ ሰዎች ነው የሚወዱት፣ አስተማሪዎችም ልክ እንደሱ ነው እያሉ ነው አፕሪሺየት የሚያደርጉን። አንድ ቀን እንደ ድንገት ሆኖ አንድ ዴስክ ላይ መቀመጥ ቻለና ምንድነው ጎበዝ የሆንኩ እንዴት ነው ስታጠና የሚገባ አሚን እኔ አጥንቼ እሱ ሳያጠና ጥያቄ ስንሰራ ጥሎኝ ነው የሚሄደው። እሺ እና ቴኳንዶ ስለምሰራ ነው አለኝ። ገባው ካራቴ ሁሹ ገባው። ሁሹ መማር ጀመርኩኝ። እየተማርኩኝ ግራጄ ተሰብሮ ወጣው። ለውጥ የለም፣ ሰባራውኝ ወጣው ማለት ነው። ፋይናሊ ግን ምን ተፈጠረ? የ8ኛ ክፍል ሚኒስትሪ ውጤት በሚመጣበት ሰዓት ላይ አባቴ የሚሰራው እኔ በመማርበት ትምህርት ቤት ውስጥ ነው፣ በዘበኝነት ነው የሚሰራው። እና ድንገት ሚኒስትሪ ውጤት ወጣና የሰፈር ልጆች እንዳለ ተሰብስበን ሆ ብለን የኔ ውጤት ለማየት እየሮጥን ሄድን። ልክ በሩ ጋር ስንደርስ ከርቀት አየኝና እየሮጠ መጣና እቅፍ አደረገኝ። ሰቅለኸዋል? አነሳኝ፣ አሽከረከረኝ፣ ሳመኝ፣ አለቀሰ። ከዛ ስንት አምጥቼ ነው ስለው 96 አመጣሽልኝ እኮ አለኝ። በህይወት ዘመኔ ውጤቱን ያልነበረም እኮ ነው። እጁን ተሰብሮ እንዴት ነው እንደሚሰቃይ ውጤት አልገባኝም። የኔ ውጤት አልነበረም እና በጣም አለቀሰ። የዛን ሰዓት ላይ ልቤ ተነካ። ምክንያቱም ከዛ በፊት እንግዲህ ትምህርት ቤት ውስጥ ያን ሁሉ መስኮት አብሬው አግዘዋለሁ፣ ትርፍ ስራ በሚሰጠው ጊዜ አብሬው እሰራለሁ። ፈገግ ከማለት ውጪ እንደዚህ አይነት ደስታ አይቼበት አላውቅም። ደስታው ለካ የቤተሰቦቻችን ደስታ ለካ እነሱ በሚደክሙበት አቅጣጫ ላይ ፍሬ ስናፈራ ነው። ያ ስሜት ተሰማኝ የዛን ሰዓት ላይ። ለካ የአባቴ ትልቁ ደስታ ያለው ለካ ትምህርቴ ላይ ነው አልኩኝ። ጠዋት እወጣለሁ፣ ማታ እመጣለሁ። ቁርስ በልቼ እወጣለሁ፣ ማታ ለራት ነው የምመለሰው። ላይብረሪ ውላለሁ። ከዚራ የሚባል ላይብረሪ አለና እዛው ውላለሁ። ቀኑ ሙሉ የማቴማቲክስ ትምህርትን ሳጠና እየዋልኩኝ መምጣት ጀመርኩ ማለት ነው። ፋይናሊ 9ኛ ክፍል ትምህርት ተጀመረ። ገባን፣ መማር ጀመርን። ቴስት ስንፈተን ጥሩ ውጤት አመጣለሁ። ፋይናል ተፈተንን፣ አለቀ። ውጤት በሚሰጥበት ጊዜ በህይወት ዘመኔ እሆነዋለሁ ብዬ አስቤ ማላውቀውን 3ኛ ወጣሁ። አስቤው አላውቅም። ከዛ በኋላ ግን አሁን የምሰማው እዚህ ጋር ለምሳሌ በወጣትነት እድሜህ በሐሺሽ፣ በሲጋራ፣ በጫት ሱስ ውስጥ የተዘፈከው ከዚህ ተርኒንግ ፖይንት በኋላ ነው? አዎ እንግዲህ እስከ 12ኛ ክፍል ድረስ ተማርኩኝ። 12ኛ ክፍል ላይ ከፍተኛ ውጤት ማምጣት ቻልኩኝ። የአዲስ አበባ ዩኒቨርሲቲ 5 ኪሎን ጆይን ማድረግ ቻልኩኝ። የሜካኒካልና ኢንዱስትሪያል ኢንጂነሪንግ ለማጥናት ማለት ነው። እዛ ገባው። የመጀመሪያውን ዓመት ፍሬሽማን የመጀመሪያው ሴሚስተር እስከሚያልቅ ድረስ ጥሩ ነበርኩኝ። ፈርስት ሴሚስተሯ እንዳለቀች ግን ነገሮች ያዳልጡኝ ጀመረ። ቢኮዝ ረጅም ጊዜ እንግዲህ ቤት ውስጥ ነኝ። ከትምህርት ቤት ቤት ነው፣ ሌላ ነገር አላውቅም። ልክ ዩኒቨርሲቲ ከገባው በኋላ ግን እቺ ነፃነት የምትባለውን ነገር በነፃ አገኘኋት። ሁሉንም ነገር መርገጥ አለብኝ ብዬ አሰብኩኝ። ገንዘቡን ማኔጅ ማድረገው ራሴ ነኝ፣ ጊዜውን ማኔጅ ማድረገው ራሴ ነኝ። በፈለኩት ሰዓት ወጥቼ በፈለኩት ሰዓት ነው የምገባው። ሙሉ በሙሉ ስጋዬ ተፈታ።
ነፍሴ ግን እየታሰረች መጣች። በማላውቀው ሰንሰለት ነፍሴ ትታሰር ጀመረ። ስጋ ይደሰታል፣ ነፍስ ይጨነቃል። ነፍስ እየታሰረም ጭምር ነው። ስለዚህ እዛ ጫት ተጀመረ፣ ከዛ ሲጋራ፣ ከዛ መጠጥ እያለ ቀጠለ ማለት ነው። አዲስ አበባ ዩኒቨርሲቲ 1 ዓመት ከ6 ወር ከተማርኩኝ በኋላ 2ኛ ዓመት ልክ ስንገባ የመጀመሪያውን ሴሚስተር እንደጨረስን ከአዲስ አበባ ዩኒቨርሲቲ ተባረርኩኝ። ከዛ ወደ ቤት አልተመለስኩም። ልጆች እስከሚመለሱ ድረስ አብሬያቸው እዛው ቆዩ አዲስ አበባ። እሺ እዛው ዶርም እየገባው እየሸወድኩ ምን እያልኩኝ ቆየውና ልጆች ሲመለሱ አብሬ ተመለስኩኝ። አባትህ ምን አሉ በዚህ ሰዓት? አላወቁም። ከዛ በፊት አዲስ አበባ ዩኒቨርሲቲ ያለው ህንድ ኤምባሲ የሚያወጣው አንድ ስኮላርሺፕ አለ። እሱን ስኮላርሺፕ ሞክሬ ጥሩ ፕሮሰስ ላይ እንደሆነ ያውቃል እና ወደ ቤት ስመለስ ያን ስኮላርሺፕ ይሳካልኛል ብዬ ዊዝድሮ ሞልቼ ነው የመጣሁት። ፋይናሊ ግን ያኛውም ስኮላርሺፕ ሳይሳካልኝ ቀረ ብዬ ለሱ ዋሸሁት። ግን እጅግ በጣም ድንቅና ጀግና አባት ነበረ። ጊቭ አፕ ማድረግ አልፈለገም። እንደነገርኩ ዘበኛ ነው፣ ጎን ለጎን ደግሞ ይበይዳል። ለሊት ጥበቃ በሚሆንበት ሰዓት ላይ ቀን የብየዳ ስራ ይሰራል። ምጣድ ብየዳ ይሰራል። እና በአመት 80 ሺህ ብር እየከፈለን ለማስተማር ከኢትዮጵያ ወደ ቻይና ቻንዙ ተብላ የምትጠራ ከተማ ላይ የፔትሮሊየም ኢንጂነሪንግ ትምህርት እንዳጠና ደግሞ ላከኝ። ጎን ለጎን በሚያገኟት ገንዘብ አጠራቅመው ማለት ነው። በቂ አልነበረችም እሷ፣ ብዙ ዕዳ ውስጥ ገብቶ ነበረ። ላከኝ፣ ጆይን አደረግኩኝ እዛ ቻይና ቻንዙ ዩኒቨርሲቲ ውስጥ። እዛም ለ1 ዓመት ያክል ቆየው። አካዳሚካሊ ውጤቴ ጥሩ ነው፣ ግን እዛ ደግሞ ሱሱ ባሰ። እኔ እኮ ያቆምክ መስሎኛል። አይደለም፣ ሱሱ ባሰ። በዚሁ በሱስ ምክንያት ደግሞ ድጋሚ ከዛም ተባረርኩኝ ማለት ነው። ከ1 ዓመት አልዘልም። ከዛ ወደ ኢትዮጵያ መጣ። ወደ ኢትዮጵያ ስመጣ ለአባቴ ደውዬ ነገርኩት እውነቱን። አይ እዛ ደግሞ ስራ ሰራለሁ፣ ግን በስቱደንት ቪዛ ስራ መስራት አይፈቀድም። ግን ኖርማል ነው እና ስራ በምሰራበት ሳለ ይዘውኝ ነው ተይዤ ተባረርኩኝ ብዬ ነገርኩት። በጣም አዘነ። $100 ሰጥተው በጣም አዘነ። ለእናቴም ለእህቴም ለወንድሜም ሳይናገር አዲስ አበባ መጣ። አዲስ አበባ አገኘኝ። አልጋ በመያዝ ለ2 ወር ገደማ አካባቢ አቆየኝ። በየቀኑ 300 ብር ይልክልኛል። ማንም አያውቅም። ከቤት ይወጣል፣ ጠዋት ይሄዳል፣ 300 ብር ይልክልኛል፣ ይመለሳል። በነጋታው ይሄዳል፣ 300 ብር ይልክልኛል፣ ይመለሳል። በአንድ ጊዜ ከላከው ጨርሷል። አሁን ዛሬ 3000 ብር ከላከ 3000 ብሩ ያልቃል። በጠዋት ድጋሚ ገንዘብ ጠይቃለሁ። እሱ እንደሆነ እሱ አያውቅም። ሌላ እዛው ቻይና የምትገኝ ደግሞ ሃንዡ ተብላ የምትጠራ ከተማ አለች። እዛ ከተማ ደግሞ የኮምፒውተር ሳይንስ ትምህርት እንዳጠና ድጋሚ ላከኝ ማለት ነው። በዩኒቨርሲቲ ደረጃ ለ3ኛ ጊዜ፣ ቻይና ደግሞ ለ2ኛ ጊዜ ማለት ነው። አሁን ግን ልክ ፕሌኑ ስገባ አንድ ውሳኔ ወሰንኩኝ። ከዚህ በኋላ ሲጋራ የደረሰበት ቦታ፣ መጠጥ የደረሰበት ቦታ፣ ሀሺሽ የደረሰበት ቦታ በፍጹም አልደርስም ብዬ ዲሳይድ አደረኩኝ። ፕሌኑ የሚያርፈው ፑዶንግ የሚባል ኤርፖርት አለ ቻይና። እዛ አረፍን። ከዛ ወደ ሃንዡ ወደምትባለው ከተማ በባስ ሄደን ገባን። ዶርሙን አየሁት። ክላስ መቼ ነው የሚጀመረው? ሰኞ ነው የሚጀመረው። ኦኬ 1-2 ቀን አለኝ። ስለዚህ በቃ ለምን ዛሬ እንደዚሁ ትንሽ መጠጥ ገዝቼ ቺል እያደረኩ አላመሽም ብዬ ወጣሁ። መጠጥ ገዝቼ ገባሁ። እየጠጣሁ እሱን ኦልሞስት ከሌሊቱ 9 ሰዓት አካባቢ ቆየው። ጠዋት ተኝቼ አረፈድኩኝ። በሁለተኛው ቀን ደገምኩት። በሶስተኛው ቀን ክላስ ነበር ቀረው እና በቃ ነገ ማክሰኞ ነው ነገ እገባለሁ ብዬ ሰኞ ደግሞ እየጠጣሁ እንደዚሁ አመሸው እስከ ሌሊት 9 ሰዓት ድረስ። ድጋሚ ሰኞ ነው ከእንቅልፌ ስነሳ ተማሪ ከትምህርት ቤት የተመለሰ ነው። እንደዛ እያልኩኝ አንድም ቀን ክላስ ሳልገባ ዴስክ መቀመጫውን እንኳን የክላሱን ዴስክ እንኳን ሳላየው ረጅም ጊዜ ቆየው። በተመሳሳይ ጊዜ አሁንም ከሃንዡ ዩኒቨርሲቲ ለ3ኛ ጊዜ ተባረርኩኝና ወደ ኢትዮጵያ መጣሁ ማለት ነው። ሃትሪክ ሰራ። ጎዳና ላይ ወጥቼ ጎዳና ላይ ወድቄ ባለቤቴን አግኝቻት ወደ ቤቷ አስጠግታኝ ኦልሞስት 1 ዓመት ማይሞላ ጊዜ 1 ዓመት ያክል ከእሷ ጋር ከቆየም በኋላ በትክክል ቀኑን ስፔሲፊክ ላይ አላውቀውም፣ ግን የሆነ ሞመንት ላይ ራሴን አቁሜ ያገኘሁት እሷ ነች። አሁን እኔ ቤት ትኖራለህ ወይንስ ቤት ልከራይልህና ትንሽ የፍራይ ሰጥቼ የቤት ኪራይ እየከፈልኩልህ ምግብ እያመላለስኩልህ ስራ ምናምን ትጀምራለህ አለች። አንቺ ቤት ዴፊኒትሊ አንዴ ምክንያቱም ምን አለ መሰለህ እቺ ልጅ ነገ የቤት ኪራይ የምትከፍልኝ ብታጣ ተመልሼ ጎዳና ልወጣ ነው። እሷ እንደሆነ ጎዳና አትወጣም። እሱ ብቻ ነው። አይ ሌላ ምንም አልነበረም። እውነት አሁን እኮ አልፏል። ወለዳችሁ አይደል? ሌላ ሀሳብ አልነበረም። ለነገሩ በዛን ሰዓት የውስጥ ረሃብ ነው እንጂ ያለ የፍቅር ረሃብ አይኖርም። ነገም እንዳልወድቅ አንቺ ቤት አልኳት። ደረገጠች። ወደ ቤቷ ይዛኝ ሄደች። እሺቲዋን አለበሰችኝ። ልብሴን በጠቅላላ አውልቄ ልብሴን ታጥቦ ጀመር። ልብሴ የሚወጣው ጭቃ ነው። ጭቃውን ትደፋለች። ጎረቤት ደግሞ እንዳመጣሽ እንዳይላት እኔ ወጣ ስል ግባ እያለች ትጮዋለች፣ ትቆጣኛለች። ቀሚስ ያለበሰች እንደሱ ነው። እኔ ለባለቤት አድናቆት አለኝ። የጎዳና ተዳዳሪ አጥና ከዛ ይሉ በዚህ ላይ ደግሞ ሳይኖራት
የዓመቱ ምርጥ አፍቃሪ ብያታለሁ። ምርጥ ሚስት በዚሁ አጋጣሚ እንደሆነም አንድ ቀን በጣም የምትወደው ምግብ ምንድን ነው ስትለኝ ቀይ ወጥ ስጋ አምሮኝ ነበርና ስጋ አልኳትና ቤት ውስጥ ስጋ መግዣም አልነበረም። የሚባ አስታውሳለሁ። አንገቷ ላይ ብር ነበር። እሱ ብር ሸጣ ቀይ ወጥ ገዝታ መታ ያበላችኝ ጊዜ ራሱ አርሰው። ኧረ ምን አይነት ልጅ ነች! በጣም ሁለት ፍራሽ ነበራችሁ መጨረሻ ላይ። ከዛ ህይወት እየተቀየረ መጣ። ሳናስበው ህይወት ይቀየር ጀመረ። መጀመሪያ የተገዛ ቤት ዕቃ ምን ነበር? ኪችን ካቢኔት። ኪችን ካቢኔት። ከዛ በኋላ ያለ ቴሌቪዥን ተሟላ የቤት ዕቃ። የቤት ዕቃ ተሟላ። ፍቅሩም ደራ። ወለዳችሁ? ዋው! ስንት ልጅ? አንድ ልጅ። አሁን ልጃችን 6 ወር ሆኖታል ከተወለደ። በቅርቡ ነው ከአራስ ቤት የወጣችሁ? ለዳኒ እንደሰጠው አይነት አፍቃሪ ሚስት ለእናንተ ሚስጣችሁ። ፍቅርን ግለጽላት። አሁን በዙሪያ ካሉ ነገሮች በጠቅላላ ህልሜ ብዬ ካስቀመጥኩት ነገር፣ ራዕይ ብዬ ከያዝኩት ነገር፣ እያለፍንባቸው ካሉ ችግሮች፣ እያለፍንባቸው ካሉ የስኬት መንገዶች ሁሉ አንቺ ትበልጫለሽ። እወድሻለሁ። እንደ ፊዚክሱ አድርገው እስኪ